አሁንም አንቺ የምትይው ህዝብ አያቀንም። ልክ ነው። የት ያቀናል? እዚሁ ከምንለፈልፍ በስተቀር እናንተም ህዝቡን በቅርበት አታውቁትም። ቅጽል ስም ነው የሚሰጠው። ሰው ከታሰረ ሸኔ ነው የሚለው። ሸኔ ሆኖ ነው የታሰረው ይባላል። ታዲያ ሸኔስ ቢሆን ቢሮ ስለምን ይሰበራል? ለምን እንደዚህ ክልክል ይደረጋል? የእኛ ቢሮ ገብተው የሚወጡ ሰዎች ስለምን ክትትል ይደረግባቸዋል? ፍንፍኔ የኦሮሚያ አካል ናት፣ እምብርትም ናት፣ እየተለየች አይደለችም። እኛ እንደምናስበው ከሆነ በፍንፍኔ ውስጥ አንዱ ካለን ቦታ ልንወዳደርበት ከምንችል የኛ ክልል ውስጥ ካሉት ውስጥ ፍንፍኔ ላይ ብናደርግ አይከፋም። ምርጫ አካሄድ የጋራ ምክር ቤት ምርጫ ስናካሄድ ወደ 57 ፓርቲዎች ናቸው ምርጫውን የተካፈል ነው እና የፖለቲካ ፓርቲውን የሚመሩ አካላትን የምንመርጠው በዛው ሲሆን ምርጫ ስናካሄድ ከ57ቱ 46ቱ ገዢውን ፓርቲ መረጠ። የሚያስርን እኛም ቢሮ የሚዘጋ በየቦታው ተጽዕኖ የሚፈጥረው አሁን ገዢው ፓርቲ ነው በእኛ ላይ። አብዛኛው ምርጫ የሚካሄደው ከላይ ነው፣ ከታች ነው ህዝብ ያለው። ይሄ ህዝብ ደግሞ የስልጣን ባለቤት አልሆነም። ምክንያቱም መርጦ እንትን የሚያደርገው ለይስሙላ ነው። እዛም ብንቀርብ የተወሰኑ ናቸው። በግልጽም አይደለም በደንብ አውቆ ህዝብም የስልጣኑን ገደብ እስከምን ድረስ እንደሆነ ተረድቶ የሚያደርገው ምርጫ አይደለም። ከአንዱ ቦታ ከአንዱ ክልል ወደ ሌላው ክልል ሲደረግ በየቦታው ማንነታቸው የማይታወቁ ሰዎች ከመኪና ወርዶ ይዘርፉሻል፣ ይሰውሩሻል። ለተሰወረው ደግሞ ያው በግልጽ ገንዘብ ይጠየቅበታል። ገንዘብ ከተከፈለ በኋላ የሞቱ ሰዎችም አሉ። ገንዘብ ተከፍሏቸው ኦንቶፕ ኦፍ ዛት ለማዳን ተብሎ ከዛ ሞቶ የተገኙም አሉ። ፍርድ ቤትም ከፈታ በኋላ ፖሊስ አይለቅሽም። ማን ነው ፍትህን በትክክል ህገ መንግስቱን እየተረጉመው ብትይ እንግዲህ ግራ የሚገባ ጉዳይ ነው። ህገ መንግስቱ የሚለው ይሄ ነው። ፍርድ ቤት ፈቶታል። አቃቤ ህግ አይፈልገውም። 4 ዓመት የታሰሩ አሉ እኮ በዚህ ምርጫውን ካካሄን 3 ነገር ይገጥሙናል አላቸው። አገሪቷ አንደኛ ሰላም አታገኝም፣ ሁለተኛ ዲሞክራሲ አይወርድም፣ ሶስተኛ ሰላማዊ ወይም ሁናቴ በሌለበት ጥሩ የሆነ ልማት ሊካሄድ አይችልም። ከገዢው ፓርቲ ጋር የሚስማሙ ሰዎች ናቸው። ካድሬዎች እኮ ናቸው መርጠው። እናንተም አንፈልግም አላችሁ እኮ አቶ ሙላቱ። ተቃርማላችሁ የምትባሉትም አልጠጋለ ብዙ ፓርቲዎች አንፈልግም አሉ። አዎ ኢንዲፔንደንት የሆነ አካል ስላልሆነ ምንድነው ሄደሽ ብትወያዩ እኮ ጊዜ ከማጥፋት በስተቀር ምንድነው እርግጥ። ስለዚህ ተወያዮቹን እንደዚህ ናቸው ለማለት አያስችልም። እናንተ የላችሁ እዛ ላይ ክርር የሚያደርገው የለም። ይሄ ነገር ዳኝነቱን እኔና አንቺ ብንጣላ አንቺ ዳኛ መርጠሽ አምጥተሽ ሽማግሌ አምጥተሽ ይሄ ነው የሚሆን ብትይኝ እንዴት ይሆናል? እኔና አንቺ ልንታረቅ እንችላለን? እናንተ በቀጥታ በገለጻችሁት ፊንፊኔ ወይም በአዲስ አበባ ላይ የምርጫ ተሳትፎ ለማድረግ ውሳኔያችሁንና ሐሳቡ መነሻው ምን እንደሆነ ከሱ ብንጀምር። አመሰግናለሁ። በመጀመሪያ ደረጃ አንድ ፓርቲ ሲቋቋም በሰላማዊ መንገድ ለመታገል የሚደረጉ ነገሮች ሁሉ ምርጫው ውስጥ ገብቶ ህዝብን አሳትፎ ህዝብ እዛ የምርጫው ተካፋይ እንዲሆን የፓርቲውን ዓላማ በትክክል ለህዝብ መግለጽ ነው። በመሰረቱ በመድበለ ፓርቲ የሚተዳደር ሀገር አንድ ምርጫ አልቆ ምርጫው በትክክል ዲሞክራቲክ በሆነ ሁኔታ ፍትሃዊ በሆነ ሁኔታ ምርጫው ተከናውኖ አሸናፊ የሆነ ወገን ስልጣኑን በሚይዝበት ጊዜ የተሸነፈው ወገን ደግሞ እንደገና ለሚቀጥለው ሌላ ዙር ምርጫ ዝግጅት ያደርጋል። በእኛ ሀገር እንግዲህ ያው መድበለ ፓርቲ የሆነ ሀገር ነው። እኛ የ6ኛው ሀገር አቀፍ ምርጫ በሚከናወንበት ጊዜ ቢሮአችን በየቦታው ተዘግቶ ነበር። እነዛ አሁንም እንደተዘጉ ናቸው እና ሌሎችም ሁሉ አስቻይ የሆኑ ጉዳዮች በሀገሪቷ ውስጥ ግልጽ በሆነ ሁኔታ ችግር ስላለ ምን ማድረግ አለብን ብለን ህዳር 20 አካባቢ ነው መሰለኝ አጠቃላይ የማዕከላዊ ኮሚቴ ስብሰባ አደረግን። በስብሰባችን በየቦታው ዞኖች ካሉበት ቦታ አባሎቻችን ተገኝተው እንዴት መሄድ አለብን? አስቻይ ነው ወይ? የጸጥታው ጉዳይ፣ የትራንስፖርቱ ጉዳይ፣ ከቦታ ወደ ቦታ ለመዛወር አሁን ያለው ነጻነት እንዴት ነው? ያስከዳል ወይ? ምርጫውንስ ለመሳተፍ ይቻላል ወይ ብለን ምክክር አደረግን። ሁሉም በአንድ ቃል እኛ መሳተፍ ለኛ አደጋ ነው፣ ከእንግዲህ ወዲህ አማጽያን በሌላ በኩል አሉ፣ በሌላ በኩል ደግሞ አሁን አስቻይ ሁኔታ የለም፣
ስለዚህ ቢሮ ከፍተን ህዝብን ማነጋገር፣ ስብሰባ ማድረግ፣ ውይይት ማድረግ አስቻይ የሚሆኑ ጉዳዮች በሌሉበት ይሄ እዚህ ውስጥ መግባት ለኛ ይከብደናል እና ስለዚህ ማድረግ አንችልም ተባለ። ስለዚህ የት ቦታ ነው ማድረግ የሚቻለው ተብሎ ከዛ የስራ አስፈጻሚው ብቻ ተመካክሮ እኛ ቅድም እንደጠቀሽው በስድስተኛው ሀገር አቀፍ ምርጫ ተሳታፊ ስላልነበር አሁን በዚህኛው ላይም ደግሞ ካልተሳተፍን የህልውና ጉዳይ ስለሆነ አይተን ያስከዳል ብለን ያሰብነው ፍንፍኔ አካባቢ ብቻ ስለሆነ ፍንፍኔን መርጠን ኦልሬዲ በዛው ለመሳተፍ ነው የወሰንነው። እንግዲህ ኦፌኮ ወይም የኦሮሞ ፌዴራሊስት ኮንግረስ ፓርቲ መነሻው መሰረቱ በኦሮሚያ ክልል በተለያዩ አካባቢዎች መሆኑ ይታወቃል። በስድስተኛው ሀገራዊ ምርጫ ላይም ላለመወዳደራችሁ ወደ 200 አካባቢ የሚጠጉ ቢሮዎች ተዘግተውብናል ነበረ ያኔ ስትሉ የነበረው። ያን ጊዜም እንደዚሁ ውይይት አድርገናል። አሁን ደግሞ መሰረቱ ባልሆነበትና ያን ያህል መራጭ አገኝበታለሁ ብሎ ተስፋ ባልጣለበት አካባቢ ላይ ነው እየተወዳደረ ያለው። መሰረቱ በኦሮሚያ አካባቢ ነው የሚታገለው፣ በቀጥታ ለኦሮሞ ህዝብ ነው። መነሻውም የትግል ስልቱም ሰላማዊ ቢሆንም እና ይሄ እንዴት ነው እናንተ ከግንዛቤ ውስጥ የከተታችሁት? የምርጫ ፉክክሩ ላይ ውጤቱ ላይ ተጽዕኖ አይኖረውም ብላችሁ አታስቡ? ምርጫው ላይ ይሄ ምርጫ የፖለቲካ ፓርቲዎች የሚጫወቱበት ብቻም አይደለም፣ የህዝብ ነው። ይሄ ህዝብ ሉዓላዊ መንግስትን ለማቋቋም እኔም አንቺም በዚህ ጉዳይ ውስጥ ኃላፊነት አለብን። የራሳችንን ወኪል መርጠን ለማስቀመጥ የፖለቲካ ፓርቲዎች የራሳቸውን ፖለቲካ ፕሮግራም ለህዝብ ገልጸው ህዝብን አስተምረው ለዛ ነው የሚያበቁት። ለመመረጥ ብቻም አይደለም። ህዝብ ከፈለገ እነሱን ይመርጣል፣ ካልፈለገም ይተዋል። እና ይሄ የህዝብ ስልጣን ስለሆነ ህዝብ የህዝብ ተወካዮች የሚመረጡበት ነፃና ፍትሃዊ በሆነ ህዝብ ታግሎ ራሱን በራሱ ለማስተዳደር የሚያደርገው ትግል ነው። ይሄም ሆኖ ቅድም እንዳልሽው ፍንፍኔ የኦሮሚያ አካል ናት፣ እምብርትም ናት፣ የተለየች አይደለችም። እኛ እንደምናስበው ከሆነ በፍንፍኔ ውስጥ አንዱ ካለን ቦታ ልንወዳደርበት ከምንችል የኛ ክልል ውስጥ ካሉት ውስጥ ፍንፍኔ ላይ ብናደርግ አይከፋም። ይሄ ይሆናል ለጸጥታውም ለምናምኑም ከሌሎቹ በተለየ ሁኔታ እዚህ ሊያስከድ የሚችል ነው ብለን ነው አስበን ያደረግነው እና ስለዚህ የምርጫ ክልላችን መሆኑንም በዚህ ግንዛቤ ሊወሰድ ይገባል ከሚል አንጻር ነው። ብዙሃንን ከማግኘትስ ደግሞ መሰረቱ ከሆነበት እንግዲህ ብዙ አካባቢዎች አሉ። እናንተ በደንብ ስትንቀሳቀሱባቸው የነበራችሁ ብዙ ቢሮዎችም ያሏችሁ አባላቶቻችሁም ደግሞ አሉ ብላችሁ የምታስቡበት አካባቢ አለ። ያው መራጩ አባልም ደጋፊም የእናንተን ዓላማም ደግሞ እስቲ ወክለኛል ብሎ የሚያስብም ሊሆን ይችላል እና እንዴት ነው እሱን ማኔጅ ለማድረግ ወይም አስቻይ ሁኔታዎችን ለመፍጠር ያሰባችሁበት መንገድ ብዙሃኑን ለማግኘት? ይኸውልሽ አስቻይ ሁኔታን ለመፍጠር እኛ እንቅፋት ሆነ ህዝቡም እንቅፋት ሆኗል ከሚል አንጻር አይደለም። አስቻይ ሁኔታን የሚፈጥረው አገሪቷን አሁን ስልጣን ይዞ የሚያስተዳድረው አካል ነው። ይህንን በተቻለ መጠን የህዝብን ሰላም፣ የህዝብን ነጻነት፣ ጦርነት በየቦታው በተፋፋመበት ይህ ጦርነት ጋብ ካላለ አስቸጋሪ ነው። ከቦታ ወደ ቦታ ለመዛወር ያለው ጣጣ ብዙ ነው እና እንደምትሰሙትና በየሚዲያው የሚተላለፈው ሰው በሰላም ወጥቶ በሰላም ለመግባት በጣም አስቸጋሪ የሆነበት፣ ዝርፊያ በየቦታው የሚካሄድበት እና ነጻነት በጠፋበት ሁኔታ ነው ያለ ነው እና ስለዚህ ይሄን ወጥቶ ለማድረግ የገዢው ፓርቲም ተጽዕኖ የሚያደርግበት ሌላም አካልም በዛው ሁለቱ የሚፋለሙበት አካባቢ ስለሆነ ኦሮሚያና አማራ ክልል፣ ትግራይም ዘሴም ቲንግ ነው። አሁን እንትና አካባቢም ጋምቤላ አካባቢም ጉሙዝ አካባቢም በየቦታው ሁሉም ቦታ አስቸጋሪ የሆነበት ሁኔታ ነው። ስለዚህ ነው በጋራ ምክር ቤትም ሁላችንም ያቀረብነው መንግስትን በተቻለ መጠን ከአማጽያን ጋርም ቢሆን በተቻለ መጠን ከመስመር አልፎ ሄዶ ሰላምን ለመፍጠር የሚደረጉ ትግሎች ሁሉ መካሄድ አለባቸው ያልነው እና ያ ካልተደረገ ሰላማዊ በሆነ ሁኔታ ህዝብን የሚወክል የህዝብ ወኪልን መርጦ ማስቀመጥ ያዳግታል ከሚል አንጻር ነው። በመግለጫችሁ ላይ እንግዲህ የተለያዩ ሀሳቦችን ወይም ደግሞ እንደ ምርጫ ቅድመ ሁኔታ ብላችሁ ለምርጫው
መሰረታዊ ናቸው እና ምርጫውን አስቻይ ሁኔታዎች ለመፍጠር ብላችሁ ካስቀመጣችኋቸው መካከል የኢትዮጵያ ብሔራዊ ምርጫ ቦርድ የጸጥታ ተቋማት የፖለቲካ ገለልተኝነት የሚያረጋግጥ እውነተኛ የሚታይ ተቋማዊ ማሻሻያ እንዲያደርጉ ብላችኋል። በግምገማ ተቋማዊ ክፍተቶች አግኝታችሁ ነበረ በእነዚህ ተቋማት። በተለይ ምርጫ ቦርድ እንደውም በገለልተኝነት በጥሩ መልኩ ሲነሳ እንደነበር ይታወሳል። በስድስተኛው ሀገራዊ ምርጫም አሁንም ደግሞ እየሄደበት ያለውን መንገድ በብዛት ትችቶች ሲነሱበት አልተስተዋለም። የጸጥታ ተቋማት ላይም የሚነሱ የክፍተቶች ሊኖሩ ይችላል። እናንተ ግን እነዚህ ብላችሁ ነቅሳችሁ ያወጣችኋቸው ነበሩ? እንደምታውቀው በሀገሪቷ ውስጥ ያሉት ይሄ የምርጫ ተቋማት የምንላቸው ፍርድ ቤት፣ ነጻ ፍርድ ቤት፣ ፖሊስ፣ መከላከያ፣ ደህንነት፣ ሰብአዊ መብት ኮሚሽን እነዚህ በሙሉ ከአለው ከገዢው ፓርቲ ተጽዕኖ ውጪ የሆኑ ምርጫውን በእኩልነት ሌሎች ተወዳዳሪዎችን ሁሉ እኩል ሊያገለግሉ የሚችሉ አይነት ካልተፈጠረ በስተቀር አስቸጋሪ ነው። ምርጫ ቦርዱም ቢሆን ኦልሬዲ በመንግስት ኃይል የሚዘወር ነው እና ስለዚህ ሁሉም ነገር የሚደረገው በዛ ነው። ነፃና ፍትሐዊ የሆነ ይሄን እንዲያገለግል ማዕከል ሆኖ ሁሉንም እኩል ሊያገለግል የሚችል ዲሞክራቲክ የሆነ ድርጅት ሲኖር ነው። እነዚህ በሙሉ ናቸው የሚል እምነት እስካለ ድረስ አሁን ያሉት ኦልሬዲ ሁሉም የፓርቲው የእንትን ጉዳይ እኮ ነው፣ የኑሮ ጉዳይ ነው። ሁሉም የሚታገለው እዛው ላለበት አካባቢ ነው። ስለዚህ እነዚህ ከዚህ ኮንፍሊክት ኦፍ ኢንተረስት ውጪ ይሆናሉ፣ ከራሳቸው እንትን ሆኑ ውጪ ይሆናሉ የሚል ግምት የለንም እኛ። ሁሉም ቦታ ሁሉም ሰውም ደግሞ እንደዛ ይሆናል የሚልም የለንም። ግን በተቻለ መጠን ለሁሉም የማያዳላ ይሄ ምርጫ ሊያከናውን የሚችል ዲሞክራቲክ የሆነ ኢንስቲትዩት ያስፈልጋል። ይህንን እምነታችን ነው። አሁን ያለው እምነት የለንም በዛ ባለው። ይሄን ለመግለጽ ነው። ባለፈው ምርጫ ላይ ላለመወዳደራችሁ ምክንያት ብላችሁ ያስቀመጣችኋቸው ነገሮች ምን ነበሩ? እኛ የዛን ጊዜ እኮ ብዙ ጊዜ ደጋግመን እናስታውሰው። 99 ጊዜ ደጋግመን ነግረናቸው ምንም ቢሆን ችግርም ቢኖር እኛ ተሳትፈን እንሳተፋለንና ቢሮአችን ዘግታችሁብናል፣ እጩዎቻችንን አስራችሁብናል። ልንወዳደር የምንችለው እነዚህ ባሉበት ነው። ቢሮ ከተዘጋ፣ እጩዎች ከታሰሩ፣ ደጋፊዎች ሁሉ ከታሰሩ ችግር ከሆነ እንዴት ተደርጎ ነው ምርጫ ውስጥ ገብቶ ምርጫ ማከናወን የሚቻለው? ስለዚህ ይሄም ምርጫ እንድንሳተፍ ፍቱልን አልናቸው። አንፈታቸውም፣ ወንጀለኞች ናቸው። ልዩ እንግዲህ ሰውን እዚህ ሀገር ሰውን ስንጠላ ጅብ ቆዳ ነው የምናለብሰው፣ ያልሆነውን ሁሉ ነው የምንናገረውና ያ ሁሉ ተነገረና ምርጫውን እንዳንሳተፍ ተገፍተን የወጣን ያለው። የዛን ጊዜ ለመወዳደር እየፈለግን እጩዎቻችንን ፍቱልን እያል አንፈታም ተብለን ነው ሳንወዳደር እየቀረ ነው እንጂ እንዲሁ ይሄ አይሆንም ብለን ውሃ ቀጠነ ብለን አይደለም። በአሁኑ ምርጫ መሰረዝ ባይኖር እንደ በአንቀጹ ቀደም ብዬ እናንተ በመግለጫችሁ ወጣችሁትን በገለጽኩት አሰራር እና የህግ ወይም መመሪያ ባይኖር ኖሮ አትሳተፉም ነበር ማለት ነው። ለሁለተኛ ጊዜ ሳትሳተፉ ስትቀሩ መሰረዝ ባይኖር ኖሮ የህልውና ጉዳይ እንዳላችሁት የህልውና ባይሆን አትገቡም ነበር ምርጫው ላይ። እንዴት ተደርጎ ነው? ምርጫ ስንል ምን ማለት ነው? እኛ እንደምንገነዘበው ሰላማዊ የሆነ ይሄ ምርጫ እንደው ዝም ብሎ ለመመረጥ የሚገባበት ሳይሆን የህዝብን ሉዓላዊነትን የምንገልጽበት፣ እዛ ወኪሉን ህዝቡ መርጦ የፖለቲካ ፕሮግራሙን ገልጾ ፓርቲዎች የሚወዳደሩበት ነው። የፖለቲካ ፓርቲዎች የራሳቸውን የፖለቲካ ፕሮግራም፣ የኢኮኖሚ ፖሊሲ፣ ማህበራዊ ፖሊሲያቸውን በዝርዝር ለህዝብ አቅርበው ከዛ በኋላ ህዝብ ተችቷቸው ነው አሁን የሚመርጧቸውን ሰዎች ህዝብ ከተቻቸው በኋላ ነው የሚሆነው። ህዝብ ለመተቸት ቅድም እንደነገርኩሽ አንድ በመድበለ ፓርቲ የሚተዳደር ሀገር ፓርቲዎች ቢሮአቸውን በነጻነት ከፍቶ በነጻነት ለህዝብ አቅርቦ ህዝቡ ነው አውጥቶ አውርዶ አንተ ያንተ ፖሊሲ ያንተ የፖለቲካ ፕሮግራም አይመቸኝም፣ ትክክል አይደለም ብሎ እያንዳንዱን አብጠርጥሮ ካየ በኋላ ነው ወደ ምርጫ የሚመጣው። እንዲሁ ዝም ተብሎ ምርጫ የሚደረግ አይደለም። በህዝብ ህልውና ላይ በአገር ጉዳይ ላይ የሚወስኑ አካላትን ነው የሚመርጠው። ስለዚህ ጥንቃቄና ከሁሉም በላይ ከመንግስትም ከሁሉም በላይ ይሄ ነፃ መሆን አለበት። ህዝብ በነፃነት ወጥቶ የሚመርጥበት። ፖለቲካ ፓርቲዎች ተዋንያን ናቸው።
እና ይሄንን ሳናደርግ ወደ ምርጫ መሄድ ማለት የቀረበውን እንደሆነ አይነት አድርግና ምርጥ እንደነበረው ከዚህ በፊት እንደነበረው ነው። ስርዓታችን ይሄንን አሁንም ቢሆን ያንን ካለወን ነፃ የሆነ ፍትሃዊ የሆነ ምርጫ ካላደረግን የሚደረጉት ነገሮች ሁሉ ቪሼስ ይሆናሉ። እንደነበረው ነው፣ ወደ ነበረው ነው የነበረውን ቢዝነስ አሁንም እንደገና እንደነበረው አይነት ማስከድ ማለት ነው። ያ የሚገባን ይሄ ነው። ስለዚህ ነው ሰላም ይውረድ፣ አገሪቷ ከቦታ ወደ ቦታ ተዘዋውሮ ህዝብ በሰላም ነግዶ በሰላም ሰርቶ በሰላም ወጥቶ በሰላም እንዲገባ ያንን ሁሉ ስንወተውት የነበረው የመሰለንን እያወራን ያለ ነው። አንዳንድ ጊዜ ከሚዲያዎች የሚቀርቡ እናንተስ ምን አደረጋችሁ? እኛ በሰላማዊ መንገድ ከመታገል በስተቀር የምናደርገው ነገር የለም። ሁለት ተፋላሚዎች የሚፋለሙት በጠመንጃ ነው። ጠመንጃ መሃል ገብቶ ደግሞ ነገሮችን ሁሉ ማድረግ የሚቻለው ያው እሱም በታጠቀው አይነት ታጥቆ መግባት ነው። ያን ደግሞ ለማድረግ አቅም የለንም፣ ሁኔታውም አይፈቅድልንም። ስለዚህ ነው እኛ ሁልጊዜ ሰላማዊ ሁኔታ ይፈጠር፣ ለሀገሪቷ ሰላም ይፈጠር። ሰላም ካልተፈጠረ ሁሉንም ነገር ማድረግ አይቻልም። ዘላቂ ሰላምን ከሌለ ልማትን ማካሄድ አይቻልም። ልማት ከሌለ እድገት የለም እና ስለዚህ የምናደርጋቸው ነገሮች ሁሉ ከህዝብ ነው። ህዝብ መክሮበት፣ ህዝብ ዘክሮበት፣ ህዝብ አምኖበት፣ ህዝብ የሚሰራው ስራ ነው ዘላቂነት የሚኖረው። ይሄ አይነት ነገር አይኖረውም። ምርጫውንም ለይስሙላ እናካሄድ ካላችሁ እስከዋይድ እንደዛ በነበረው አይነት ቢዝነስ አስ ዩዥዋል ማካሄድ ይቻላል የሚል ግምት ስላለን ነው። በጥያቄያችሁ ላይ የፖለቲካ እስረኞች ይፈቱ ብላችኋል። ባለፈው እንዳላችሁት በ6ኛው ሀገር አቀፍ ምርጫ ላይ አባላቶቻችሁ መታሰራቸውን የሚታወቅም ነበረ። አሁንስ የታሰሩባቸው አባላት አሉ በእናንተ በኩል ነው? አጠቃላይ አስቻይ ሁኔታ ይፈጠር፣ አጠቃላይ የታሰሩ እስረኞች ይፈቱ ነው ጥያቄያችሁ? ለእኛ ብቻ አይደለም። ባይዘወይ ኦፌኮ መድበለ ፓርቲን በተከተለ መንገድ ህብረ ብሔራዊ ፌዴራሊዝምን ነው የምናካሂደው። ህብረ ብሔራዊ ሌሎችም በፖለቲካ ምክንያት ከሌላም ቦታም ቢሆን የታሰሩ ሰዎች ሊፈቱ ይገባል ነው። በፖለቲካ ሰበብ ከምርጫው ሊገለሉም አይገባም። እንደዚሁም የሚደረገው በየቦታ የሚደረገው ተጽዕኖ ምክንያት እየሰጠን የምናደርጋቸው ነገሮች ሁሉ አዛልቁንም እዛ በነበረው አይነት የምንሄድ ካልሆነ በስተቀር የምናሻሽልና መሰረታዊ የሆኑ ነጻነትን የምናመጣ አይሆንም እና ስለዚህ ሌሎች የታሰሩ የፖለቲካ እስረኞች እንዲፈቱ ነው። በእኛም የታሰሩ አሉ፣ በየቦታው በየዞኑ የታሰሩ አሉ። ኦልሬዲ ሪፖርት ያደረግነው ራሱ ምርጫ ቦርድ የሚያውቃቸው ሰብአዊ መብት የሚያውቀው ሁሉም ቦታ ታስሮ ቁጭ ያሉ አሉ እና መታሰር ምን መሰለሽ ሪፖርት ስናደርግ ይፈታሉ። ትንሽ ቆይተው ደግሞ ተመልሰው የሚታሰሩ ሰዎች አሉ። እስራት እኮ በየቦታው አለ እና ስለዚህ ይሄ አይነት ነገር አለ። የቢሮአችሁ መዘጋት እናንተ እንግዲህ ህጋዊ ፓርቲ ናችሁ፣ በምርጫ ቦርድ ተመዝግባችሁ የምትንቀሳቀሱ ናችሁ። ፓርቲው አልተሰረዘም ወይም ደግሞ ክስ ቀርቦበት በፍርድ ቤት ክርክር ላይ እንደዚህ የተለያዩ ችግሮች የሉበትም። የቢሮ መዘጋት ምንድን ነበረ አላማው? ወይም ደግሞ ምንድን ነው መነሻው? ለምን ተዘጋ ቢሮአችሁ? ወል እንግዲህ የሚዘጉ ሰዎች ናቸው ይሄንን መልስ አሁን እናንተ ጠይቃችሁ የተሰጣችሁ ምላሽ እኛ ቢሮ ተዘግቶብናል ብለን ከሌ ታስረዋል፣ ቢሮም ተዘግተዋል፣ ንብረት ተዘርፈዋል ብለን ሪፖርት እናደርጋለን። ከምንም አይቆጠርም። ምርጫ ቦርድ ነው እንትን የምናደርገው፣ ለሰብአዊ መብት ነው የምናመለክተው። በየቦታ ላሉት ባለስልጣኖች እነግራቸዋለን። ቅጽል ስም ነው የሚሰጠው። ሰው ከታሰረ ሸኔ ነው የሚለው። ሸኔ ሆኖ ነው የታሰረው ይባላል። ታዲያ ሸኔስ ቢሆን ቢሮ ስለምን ይሰበራል? ለምን እንደዚህ ክልክል ይደረጋል? የእኛ ቢሮ ገብተው የሚወጡ ሰዎች ስለምን ክትትል ይደረግባቸዋል? ሰው በነጻነት ወጥቶ መግባት የፈለገውን ፖለቲካ ፓርቲ የመከተል መብቱ ነው እና ስለዚህ በዚህ አይነት ለምን አይክድም ስንል ግልጽ በሆነ አይደለም። እኛ አላደረግንም ብሎ ይክዳሉ። አንዳንድ ቦታም ደግሞ አስረው ታሳሪውን አሁን ለምሳሌ ነቀምት ላይ የነበረ ወኪላችን በ6ኛው ሀገር አቀፍ ምርጫ የጊዜ ታሰረ። ከዛ በኋላ አሁን ይሙት ይዳን ምን ይሁን አናቁም፣ አድራሻውን ንገሩናል። ሌላ ሰውም እንደዚሁ እዚህ ባኮ አካባቢ ኦልሬዲ ተወሰደ፣ ተገደለ። እነዚህ ሰዎች ከህገ መንግስት ድንጋጌ ውጪ ህይወት ይጠፋል። ሰው ካለ አግባብ ይታሰራል። የህግ በላይነት አይጠበቅም፣ አይከበርም። በሀገሪቷ ውስጥ እንደዚህ አይነት ነገሮች ብዙ ጊዜ ደጋግመን የተናገርን ስለሆነ ህዝቡን ሰልችቶናል አሁን እና እነዚህ ነገሮች ሁሉ ይፈጸማሉ ካለ አግባብ። አሁን ለምሳሌ የህግ በላይነት የማይከበርበት ሀገር ማለት ህገ መንግስት አለን። ህገ መንግስቱን አክብሮ ለማስከበር ነው ግዴታ የገባው መንግስት። ወደድሽም ጠላሽም በዛ በተመረጥሽበት ህገ መንግስት ያንን ስራ ላይ ለማዋል ነው።
ያ ካልተተከበረ ምንድን ነው የሚደረገው? አክብሮ የሚያስከብር አካል ከሌለ እና አብዛኛው የሀገራችን ችግር ህገ መንግስቱን አክብሮ የሚያስከብር የህዝብ ተወካይ ያለ መጥፋት ነው። አሁንስ ድጋሚ ሳልጠየቃችሁም ቢሮአችሁ እንዲከፈትላችሁ ወይስ ድጋሚ ለመክፈት ሞክራችሁ ክልከላዎች ነበሩባችሁ? ማን ነው የሚያከራየን? ኢቭን እኮ ቢሮም በግልጽ እኮ የሚሆን ነገር አይደለም እኮ ነገሮቹ። አከራዩ ይፈራል ራሱ እከራያለሁ ካልሽ። ተከራይቶም ደግሞ በነጋታው ሰው እዛ ውስጥ ሆኖ ማን ነው ማስፈራሪያ ይደርስበታል። እኩል እኮ እውቅና ከሌለ የሚታገልሽን ሰው እውቅና ሰተሽ የለም በህዝብ ውሳኔ ይገዛለሁ ብለሽ ካልተቀበልሽ በስተቀር ጠበንጃ ይዘሻል፣ ባንክ ይዘሻል፣ ታንክ አንቺ ጋር ያለ ይሄ ሁሉ ሆኖ በሚካሄድበት ሁናቴ እንዴት ነው የሚደረገው? እና ስለዚህ እኛ በበኩላችን ይሄ ምርጫ እኮ የህዝብ ምርጫ ነው፣ የህዝብ ህልውና ነው። በህዝብ ህልውና ላይ የሚደረጉ ነገሮች ናቸው እንጂ እኔ ተመረጥኩ አልተመረጥኩ ምንም ለኔ የሚሰጠኝ የለም። ግን ህዝብ እዛ ወክሎ የሚያስቀምጠው ለኑሮ ለወጥቶ ለመግባት ለማንኛውም ነገር መንግስት ጠቃሚ ነው። ህግን ያወጣል፣ ህግን ያሻሽላል፣ ሁሉንም ነገር የሚሰራ መንግስት ነው። ይሄ መንግስት ደግሞ በነፃ ህዝብን የወከለ አካል ነው እና ይህንን ህዝብን ወክሎ ኃላፊነትን ወስዶ የሚሰራ አካልን ለመፍጠር ይህ ህዝብ ችግር ነው፣ ይህ ህዝብ ትግል ነው እና ስለዚህ ትግሉ የኢትዮጵያ ህዝብ ትግል ነው ብለን ነው የምናየው እኛ። እንግዲህ በቢሮዎቹ ላይ ከተነሳ አይቀር አቶ ሙላቱ ክልል ላይ ምናልባት በኦሮሚያ በምትንቀሳቀሱበት ካልሆነ አዲስ አበባ ላይ ትልቅ ቢሮ ነው ያላችሁ። ሙሉ ለሙሉ መንግስት በፖለቲካው ስራ ላይ እንዳትሳተፉ ቢፈልግ ኖሮ በዋና ከተማው ላይ ቢሮ ሰጥቶ እንድትንቀሳቀሱ ያደርጋችሁም ነበረ። ስለዚህ ከልካዩ አካል የምትሉት ማን ነው የሚለውን እናንተ ማረጋገጥ ይገባችሁ ነበረ። ከዛም በኋላ ደግሞ ጥረት ያስፈልግ ነበርና ምርጫ ላይ መሳተፍ ደግሞ ደጋግሞ ምርጫ ለህዝብ ብቻ አይደለም። ለእናንተስ የመጨረሻ ግቡ ምንድን ነው? በትግል በሰላማዊ ትግል ከሆነ የስልጣን መያዝ ነው፣ በትጥቅ ትግልም ከሆነ ሄዶ ስልጣን መያዝ ነው አይደል? በሁለቱ የኔን ዓላማ የሚደግፍ በእኔ ዓላማ ተቀባይነት ኖሮት ምርጫ ተሳትፌ አብላጫ ድምፅ ካገኘው ህዝብ ከመረጠኝ የኔ ፓርቲ ነው የሚያገለግል ነው የሚያሰኘው። በዚህ በእኛ በፌዴራሊዝም ስርዓት ህዝብን ለስልጣን ማብቃት ነው። ህዝብ የራሱን መንግስት ራሱን በራሱ የሚያስተዳድር የህዝብ መንግስት የሆነ መንግስትን ለማቋቋም ነው። እኛ እዛ ውስጥ ቁጭ ብለን ቁጥጥ ለማለትም አይደለም። አሁን ብልጽግና ትክክል አይደለምና እኛ ሄደን ማርና ወተት እናፈሳለን ብለን አይደለም እኛ የምንለው። ህዝብ የስልጣን ባለቤት እንዲሆን ማብቃት ነው፣ ማስተማር ነው፣ ለዛ ማብቃት ነው። ራስ ቅድም እንዳልሽው ሄዶ ስልጣን ይዞ መቀመጥ አይደለም፣ ህዝብን ለዛ ማብቃት ነው። ህዝብ ደግሞ ካልፈለገ መተው ነው። እኛ ግን የምንለው ምንድን ነው? ለዚህ አመቺ አስቻይ ሁኔታ ይፈጠር ነው። ልክ ነው አንቺ እንዳልሽው ፍንፍኔ ላይ ልክ ነው፣ ቢሮ አለን እንዴ። ቅል የሆነ መንግስት አይደለም እኮ ያለን፣ ሁሉንም ነገር በሚያይ ሁኔታውን ሁሉ የት አካባቢ ነው ዲፕሎማቶች ያሉበት ቦታ፣ ኢንተርናሽናል መስሪያ ቤቶች ባሉበት ቦታ። በዚህ ቦታ የእኛም ቢሮ ቢዘጋ እሰየው ነው። እንደዛ እንዳደረገው ቢያደርግ ጥሩ ነው። ሁላችንም ያው እንግዲህ አላስቻልንም ብለን በየቤታችን መኖር እንችላለን። እዛ እኮ የሚደረገው በመላ ነው። የሚከለክልሽ የለም። ከሰውም ጋር ተነጋግረሽ ቢሮ ተከራይተሽ ቢሮ መክፈት ትቻለሽ። ቢሮ ተከፍቶ እዛ የእኛ ታፔላ በምናደርግበት ጊዜ ታፔላው በማታውቂው ሰው ይጣላል፣ ይቀደዳል፣ ቢሮ ይሰበራል። ሄደሽ ቢሮ ከተሰበረ በኋላ ቤት የምትይው እዛ አካባቢ ላለው አካል ነው። ያ አካል ደግሞ ከምንም አይቆጥርም። አቤት ያለሽ በየቦታው ሲያቅትሽ እኮ ነው የምታየው። እና እንጂ እንደው እንትን አውጥቶ አይደለም እኮ በመላ ነው የሚደረገው። ያከራየሽ ሰው ደግሞ በነጋታው መከራ አለ። እንዴት አከራየው? ለዚህ ተቃዋሚዎች እንዴት እንደዚህ ታርጋለህ? እዛ አካባቢ ነዋሪ የሆነ ሰው እኔ ለእናንተ ሲል መከራ ውስጥ የሚገባበት ምክንያት የለም፣ ቤቴን ሊቀቁልኝ ይላል። እና ስለዚህ ብዙ የሆነ በጣም አስቸጋሪ የሆነ ግልጽ ባልሆነ መንገድ የሚደረግ ጫና አለ ማለት ነው። እና ስለዚህ ጫናዎቹ የተለያዩ ናቸው። የሌሎች እንግዲህ ተፎካካሪ ፓርቲዎችም አሉባቸው። እንደምታውቁት ብዙ ናችሁ በኢትዮጵያ ውስጥ ያላችሁ ተመዝግባቸው፣ በሀገር አቀፍ ደረጃም የክልል ፓርቲዎችም ተብለውና
ወቅታዊ የፖለቲካ ፓርቲዎችን ቁመና እንደው ሲያዩት ገለል ብለው እንደ ግል እንደ ራሱ ብቻ ፓርቲ ሳይሆን ፖለቲካ ውስጥ እንደቆየ ሰው እንዴት ያለ ነው አሁን የፖለቲካ ፓርቲዎቻችን ቁመናና የምርጫው ድባብ? በጣም የሚገርምሽ ፖለቲካ ፓርቲዎች የሚቋቋሙት ያለውን በፖለቲካ ሀገሪቷን የሚያስተዳድረውን ፓርቲ ለየት ያለ ፕሮግራም ይዘው እሱን በተቃራኒ ሙናይተያ ትክክል አይደለምና እኔ እንዲህ ነው ብለው ፕሮግራሙን ለመተቸት ነገሮችን ሁሉ ትክክል እንዲመጣ ትክክል ካልሆነ ሁሉም ትክክል ነው ማለት አይደለም። ነገር ግን ካለው ከገዢ ፓርቲ በተቃራኒ ቦታ የሚደራጁት ፓርቲዎች የግዴታ ካለው አገሪቷን ከሚያስተዳድረው ፖለቲካ ፓርቲ ለየት ማለት አለባቸው። ልክ ነው። ሁላችንም የተለያየ ፕሮግራም ይዘን ያለ ነው። በተግባር ግን ስታይ ምርጫ ባለፈው ጊዜ ከዚህ ምርጫ አካሄድ ነው የጋራ ምክር ቤት ምርጫ ስናካሄድ ወደ 57 ፓርቲዎች ናቸው ምርጫውን የተካፈል ነው እና የፖለቲካ ፓርቲውን የሚመሩ አካላትን የምንመርጠው በዛው ሲሆን ገዢው ፓርቲም እዛ ውስጥ ፓርቲ ነኝና መወዳደር አለብኝ አለ። አዎ በፓርቲ አባላት እናለን አንድ ላይ ነው። እንግዲህ ችግሩ ከዛ ነው የሚነሳ። ፖለቲካ ፓርቲ ተብለን ገዢውን ፓርቲም ሁላችንም በአንድነት ነው ሀገሪቷን የሚያስተዳድረው የምንታገለው ደግሞ ገዢውን ፓርቲ ነው እና ምርጫ ስናካሄድ ከ57ቱ 46ቱ ገዢውን ፓርቲ መረጠ። የዛን ጊዜ ማን ምን እንደሆነ መለየት ቻልን። በእውነት ስለ እውነት ለመታገል የመጡ እነማን ናቸው የሚለውን። ከዛ 11 ፓርቲ ብቻ ነው ከዛ ለየት ያለው እንጂ 46ቶቹ ዘሴም በኋላ የጋራ ምክር ቤቱን እንዲመራ የጋራ ምክር ቤቱን የሚመራ እንዴ ወንድሞቼ፣ ይሄ ምንን ያሳያል? ሁሉንም እንጠላለን ማለት አይደለም። ግን የምንታገለው የሚያስረን እኛም ቢሮ የሚዘጋ በየቦታው ተጽዕኖ የሚፈጥረው አሁን ገዢው ፓርቲ ነው። በእኛ ላይ የምንከሰውም ሁሉ የምናደርገው ነው። ማንን ለመታገል ነው እዚህ የመጣ ነው? እንዴት ታግለን ነው እንደዚህ ከሆነ? እና ስለዚህ የጋራ ምክር ቤቱ ኦልሬዲ በገዢው ፓርቲ ብቻ ነው የሚመራ። ፖለቲካውንም የፖለቲካ ፓርቲውንም አገሪቷን የሚመራው ይሄ ነው ማለት ይቻላል ብለን በግልጽ ተነጋግረን የወጣ ነው። እና ለመሆኑ ፓርቲዎች እውነተኛ ፓርቲዎች እንዴት ናቸው? እና ታማኝ ታጋዮች አሉ እዛ ውስጥ ስታያቸው በቃላት በምናምን እንትን ይላሉ፣ ያወግዛሉ። በተግባር በሌላ በኩል ደግሞ የሆነ ምርጫ ነገር ሲመጣ አብሮ ነው የሚቆሙ። ይሄ ነው እኮ ባለፈውም በኢህአዴግ ጊዜም የነበረው ታማኝ ተቃዋሚዎች ተብሎ ምርጫ እንዲወዳደሩ ይደረጋል። እውነተኛ ተቃዋሚዎች ለመወዳደር በሚሄዱበት ጊዜ እነዛ ከተፍ ብሎ ከዛው ይወጡና ከጎን ይቆማሉ። እነዚህ ድሮ ካደረጉ ፓርቲዎች አሉ ይባላል፣ ግን ያው ናቸው። እና በዚህ በፖለቲካ ሴረኝነት እነዚህ ሁሉ የሚካሄዱ ናቸው። በኢህአዴግ ጊዜም ሰምቲንግ አሁንም እንደዛው አይነት ነገር ነው እየተካሄደ ያለው። እና ይሄ ነው የሚገባን። መቼ ነው ከዚህ ሁሉ የምንወጣው የሚለው ህዝባችን በትክክል ፓርቲዎችን በትክክል አብጠርጥሮ ሊያውቅና ሊመዝን የሚችለው በየጊዜው ፓርቲዎች በመደሉ ፓርቲ የተደራጁ ፓርቲዎች ህዝብ ሲተቻቸው ነው። ህዝብ በትክክል ሳያቸው ነው። ፕሮግራማችሁ ምንድን ነው? እናንተስ ከእከሌ በምን ትለያላችሁ? እንዲህ አይነቱን ነገር እከሌ ሲሰራ የለም አንተ ምን ልታመጣ ነው? አንተ ውስጥ ሌባ፣ አንተ ውስጥ እንደዚህ አይነቶቹ አላችሁ ተሰባስባችሁ የመጣችሁት ብሎ ሊተች ይገባል። ይህም በማይተችበት አኳን አሁንም ችግራችን ገዝፎ ይሄዳል ማለት ነው። እና ህዝብ የሱን ተወካይ የሱን አካል መርጦ እስካላስቀመጠና የህዝብ መንግስትን በትክክል ማቋቋም እስካልተቻለ ድረስ አስቸጋሪ ነው። ለምሳሌ እንግዲህ በዕድሜም አልደረሽም ይሆናል ኃይለ ሥላሴ ወድቆ ደርግ 120 መጣ። የሚወገዘው ኃይለ ሥላሴ አንድ ሰው ስለሆነ ነበረ። 120 መጡና ከኃይለ ሥላሴ የበለጠ ችግር ተፈጠረ። ጸጥታም ጠፋ፣ ህዝብ እንትን አለ።
የኤርትራ መገንጠልም ኦልሬዲ ገዝፎ ሄደ። አገሪቷ ወደ ባሰ እልቂት፣ የደም ጎርፍ በአገሪቷ ውስጥ ሆነ። ከዛ ተገላገልን ብለን እንደገና ደግሞ ኢህአዴግ ሲመጣ የበለጠ ያ ሁሉ ሆነ። ስርዓቱ ግን ከዛው ጀምሮ ነበር። ህገ መንግስት ስንመሰርት ህገ መንግስቱ የነበረው ምንድን ነው? ከላይ ወደ ታች የነበረው አሰራር ቀርቶ ህዝብ ሉዓላዊ ባለቤት ለመሆን የስልጣን ባለቤት ለመሆን ስልጣን ከታች ወደ ላይ ነው የሚጀምረው። ከታች ወደ ላይ መሆኑ ቀርቶ ከታች ከዛ እየተገነባ እየሄደ መጨረሻ ላይ የህዝብ ስልጣን ነው በጋራ አገሪቷን የሚመራ አካል የሚፈጠረው። አሁን ለምሳሌ አብዛኛው ምርጫ የሚካሄደው ከላይ ነው፣ ከታች ነው ህዝብ ያለው። ይህ ህዝብ ደግሞ የስልጣን ባለቤት አልሆነም። ምክንያቱም መርጦ እንትን የሚያደርገው ለይስሙላ ነው። እዛም ብንቀርብ የተወሰኑ ናቸው። በግልጽም አይደለም በደንብ አውቆ ህዝብም የስልጣኑን ገደብ እስከምን ድረስ እንደሆነ ተረድቶ የሚያደርገው ምርጫ አይደለም። እና ስለዚህ እኛ ሁልጊዜ የምንጮህ ምንድን ነው? ነፃ አድርጉት። መድበለ ፓርቲ ነው ከተባለ ሁላችንም እኩል ቢሮ ከፍተን በየቦታው ሄደን ህዝብን ሰብስበን አስተምረን ህዝብም እኛን ተችቶን ትክክል አይደላችሁም፣ የምትናገሩትን የምትሆኑ አይነቶች አይደላችሁም፣ ውሸታሞች ናችሁ ወይም ደግሞ እንዲህ ናችሁ ብሎ መምረት ብቻ አይደለም ማውረድም መቻል አለበት። ለይስሙላ ይመርጣል፣ ማውረድ አይችልም። ፈተናው ብዙ ነው። ስለዚህ ቀለል ባለ መንገድ ይህንን በምን እንገልጻለን ብትይኝ፣ አንቺ ባለሽበት ሰፈር ውስጥ አንቺ የመረጥሽው ሰው ነው የቀበሌ መታወቂያ የሚሰጥሽ፣ የምታውቂው ሰው ነው፣ መርጠሽዋል። ያስቀመጥነው አካል ነው። ጉቦ ቢቀበል ምንድን ነው ሰው ምን የሚያሳፍር ጉዳይ አለ? ያልወከልኩት ሰው አላወርደው፣ ደሞዝ አልጨምርለት፣ አላሳድገው። ስለዚህ ለምንድን ነው የሚፈራኝ? ጉቦ ከኔ ቢቀበል ምንድን ነው የሚሆነው? ስለዚህ ያንን ያስቀመጠውን አካል በቅርቡ ያለውን አካል መርጦ አስቀምጦ በየጊዜው ተችቶት የለም አንተ እንደዚህ ነህ፣ ሌባ ነህ፣ ይህን ታረጋለህ፣ እንዲህ ታረጋለህ፣ ህዝብን በትክክል አታገለግልም፣ እንዲህ ነህ ብሎ ተችቶ አውርዶ ሌላ አካል በቦታው መተካት መቻል አለበት። ህዝብን መንግስትን እናማለን በየቦታው ግን ያንን ያደረገውን አካል ከማማት በስተቀር በግልጽ ስርዓት ባለው መንገድ የምንቆጣጠርበት መካኒዝም የለንም እና ያንን መካኒዝም እስካልተፈጠረና እንትን ከሆነ ያው የነቆየውን ታሪክ ከማውራት በስተቀር የምናመጣው ነገር ህዝብ ግን ይህንን ያህል አሁን እርሶ በሚሉት ደረጃ ያህል እንደው ስልጣን አለው። እንደገና በፖለቲካ ፓርቲዎችም እኮ ህዝብ ተሰላችቷል። ከሚሰማው ከሚታየው ነገር አንጻር ፖለቲካ ፓርቲዎች ህዝቡን እያወቁት አይደለም። ይሄስ ራሱ አሁን ለህዝብ ብዙን ኃላፊነት መስጠት ይቻላል። ፖለቲካ ፓርቲዎች ህዝብ ሊያውቀው የሚችለው ፖለቲካ ፓርቲዎችን ሊያውቅ የሚችለው መካኒዝም፣ ፓርቲዎችም ደግሞ ህዝቡን ሊያውቁት የሚችሉት መካኒዝም ቅድም ባልኩሽ መንገድ ነው። ተገናኝቶ መወያየት ሲቻል ነው። የኔን ባህሪ የኔን ማንነት ህዝቡ ያውቀዋል። ማለቴ በቅርብ የሚያውቀኝ አለ። ዲሞክራቲክ በሆነ ሁኔታ ሊተቸኝ ይገባል። ዲሞክራሲ ወረድ ብሎ ህዝብም መሰዳደብ አይደለም ወይም ማዋረድ አይደለም። እነዚህ መንገዶች ሁሉ መከፈት አለባቸው። ይሄ ባልተከፈተበት እኔም ባላወቀኝ እኔም በማላውቀው አይነት ነገር ነው ምርጫ የምናካሄደው። ይህንን ነው ቅድም ልነግርሽ የፈለግኩት። አሁንም አንቺ የምትይው ህዝብ አያውቀንም። ልክ ነው። የት ያውቀናል? እዚሁ ከምንለፈልፍ በስተቀር እናንተም ህዝቡን በቅርበት አታውቁትም። እንዴት ቀርበን ነው ሰውን እኮ እኔና አንቺ ኮሚኒኬት ስንደራረግ እንደዚሁ ስንነጋገር የዛን ጊዜ መታወቅ እንችላለን። የአንቺ አስተሳሰብ ሙሉ በሙሉ ባላውቅ ማወያየት፣ ተገናኝቶ መመካከር መንገዶች ተሞክረው ያውቃሉ። እንደ ፖለቲካ ፓርቲዎች እኔ ኢትዮጵያ ውስጥ ሰልፍ እንጥራ ከሚሉ ፖለቲካ ፓርቲዎች ወይ ደግሞ የሆነ አመፅና ነውጥ እናምጣ ከሚሉዎች እስቲ ህዝብ እናወያይ ብለው ሞክረው የከሸፈባቸው አባላት ነው ሁሌ ውይይት እየተባለ ያለው። እንወያይ ተብሎ በሜዳም ይጠየቃል። ከአሁን በፊት መድረክ ብዙ ጊዜ ሞክረናል። ስብሰባ ቦታ ክልክል ነው። ስታዲየም እንሰብሰብ ሲባል እዛ ቦታ መሰብሰቢያ የለም ነው። ቸግሮን እኮ ነው። የሰላማዊ ትግል እኮ ብዙ ነው ያለ። ህዝብን ሰብስቦ ማዋየት አንዱ ሀሳብን መግለጽ፣ ህዝብን ማስተማር፣ ይህ አንዱ በሰላማዊ መንገድ መታገል ነው።
ሌላው ቅድም ያልሽው ሰላማዊ ሰልፍን መጥራት ለተቃውሞ፣ ይህም አንዱ የሰላማዊ ትግል አካል ነው እና ብዙ እንትኖች አሉ እና ይሄ በተዳፈነበት ህዝብ ሊሰብስብ ብትይ ትችያለሽ? አስቸጋሪ እኮ ነው። መሰብሰብ አይቻልም። በአዳራሽ መሰብሰብ አዳራሽ አሁን ለምሳሌ ብዙዎቹ ፖለቲካ ፓርቲዎች የጠየቁት አለ። አዳራሽ ጠይቆ እኛ እንግዲህ ነገሩ ሰልችቶን ያንን በመድረክ ሞክረን አቃተንና አሁንም ደግሞ እንደገና አንዳንድ ፓርቲዎች ስብሰባ ጠሩ። ቅርብ ጊዜ አሁን ኢህአፓ ጠራ። አታደርጉም በእኔ መቃብር ላይ ተባለ። ማድረግ አልተቻለም። ምንድን ነው ህዝብ ተሰብስቦ ምን ያደርጋል? መንግስት አይገለብጥም። እስቲ እንደ ሀገር ይተንፍስ። ምንድን ነው የሚያመጣው? ለምን እንፈራለን ህዝብን? ይሄን ለማድረግ አልተቻለም። ስለዚህ የኢህአፓ ማንነት አዳራሽም ይሁን ሜዳም ይሁን እዛ ላይ እኔ እንደኔ ከሆነ ኦልሬዲ እሱ በሚመጣበት ጊዜ አንተ እንዲህ ነህ ቀውጢ ለመፍጠር ነው፣ ችግር ለመፍጠር ነው፣ ህዝብን ለመበጥበጥ ነው እና ስለዚህ የጠራው ትክክል አይደለም ብሎ ህዝብ ይተች። ምንድን ነው መንግስት ለምን ይከለክላል? በህገ መንግስቱም የተከለከለ አይደለም። ህገ መንግስቱን ተንተርሶ ነው መብቱን የጠየቀው። ልሰብስብ ነው ያለው። ቦታ ዘጋጅቶ መንግስት ማድረግ ያለበት የመንግስት ሚና ምንድን ነው? ጸጥታውን ማስከበር ነው። በሰላማዊ መንገድ ምንም ሌላ የጉልበት ነገር የኃይል ነገር ሳይኖርበት ህዝብ በመነጋገር በመተቻቸት ነገሮችን ሁሉ ሶልቭ እንዲያደርግ ነው። ያንን ደግሞ ጸጥታውን ይጠብቃል መንግስት። ከዚህ ውጭ የሚያደርገው ነገር የለም እና ይህንን ለምን ይከለከላል? እና እየተከለከለ ያለ ልጅ ፈልጌ ነው። ይሄ ብዙ ጊዜ ብዙ ፓርቲዎች ጠይቆ ለማድረግ አንችልም እኛ። ከዚህ አሁን ለምሳሌ የእኛ ክልል ምርጫ ነው። ነቀምት ላይ ሰብስቤ ህዝቤን ላወያይ ቢል ማና አባቱ እዛ ይደርሳል እና ስለዚህ ይከለከላል። መንገድ ላይ ቆሞ ስብሰባ ደግሞ ለይስሙላ የሚደረግ ከሆነ ይፈቅዱልሻል። አንዳንድ ቦታ ይፈቀድና እዛ ኦልሬዲ ጸጥታ የሚጠብቁ አይነት ነገር መስሎ እዛ የሚሄድ ወዴት ትሄዳለህ? ወደዛ ዛሬ ቀርቷል፣ ሂድ ተመለስ፣ ወዴት ትሄዳለህ ይባላል። ግለሰብ ነው፣ ይከለከላል። እና እንዲህ አይነት ነገር መላዎች አሉ። ለምንድን ነው ገዢ ፓርቲም ከሆነ ህዝብ ከፈለገው ድረስ እንዲህ አይነት በመስራት ሳይሆን ባካችሁ እቺን ሀገር መልኳን ለመለወጥ የሚቻለው ሁላችንም በቀና መንገድ፣ ማንም የዚህ ሀገር ጠላት የለም ስልሽ ምን ማለት ነው? እኔም ኢትዮጵያዊ ነኝ፣ አንቺም ኢትዮጵያዊ ነሽ። የተለያየ አመለካከት ይኖረናል እንጂ ለሀገሪቷ እድገት ሁላችንም እኩል ተሳታፊዎች ነን፣ ዜጎች ነን። ሜቢ የአንቺ መንገድ ሩቅ ሊሆን ይችላል፣ የእኔ ቅርብ ሊሆን ይችላል። ይህን ደግሞ በመነጋገር በመወያየት የትኛው ይሻላል የሚለውን የምናስቀምጠው እኛው ኢትዮጵያውያን ነን። የተወሰኑ ብቻ ኢትዮጵያውያን ሆነው የተወሰኑ ደግሞ የማይሆኑበት ምክንያት አይኖርም እና ስለዚህ ሊመቻችና ለሀገራችን ለወደፊቱ ቢሆን ሰላማዊ የሆነ እድገትም ለወደፊቱም ያሉንን ችግሮች በጋራ የምንፈታበት ሊሆን ይገባል። የተወሰኑ ብቻ የሀገሪቷን ችግር የሚሸከሙበት፣ ሌሎቹ ቁጭ ብሎ የሚያዩበት መሆን የለበት። ተቺዎችም መሆን አይገባም። ሁላችንም ተሳታፊነቱን ተነጋግረን ተስማምተን በዛ ላይ ሁሉም ተሳታፊ የሚሆንበትን መንገድ መፍጠር ያስፈልጋል። አሁን ምርጫውን ቅድም እንዳልሽው ፓርቲዎችም እንደንታ የላቸውም እንበልና ህዝብን እንደንታ የለውም። ድባቡን እንዴት እያዩት ነው? እንደው ከሌሎች ምርጫዎች ጋር ሲያወዳደሩት ሲያስተያዩት ይሄው እኮ ነው። አሁን ለምሳሌ በየሚዲያው የምትሰሚው ጉዳይ ነው። ከአንዱ ቦታ ከአንዱ ክልል ወደ ሌላው ክልል ሲደረግ በየቦታው ማንነታቸው የማይታወቁ ሰዎች ከመኪና ወርዶ ይዘርፉሻል፣ ይሰውሩሻል። ለተሰወረው ደግሞ ያው በግልጽ ገንዘብ ይጠየቅበታል። ገንዘብ ከተከፈለ በኋላ የሞቱ ሰዎችም አሉ። ገንዘብ ተከፍሏቸው ኦን ቶፕ ኦፍ ዛት ለማዳን ተብሎ ከዛ ሞቶ የተገኙም አሉ። ይሄ በየሚዲያው የምንሰማ ጉዳይ ነው እና ስለዚህ እንዲህ አይነቱን ነገር ልናስወግድ የምንችለው በአንድነት አንድ ላይ ቁጭ ብለን ህዝብ ላይ ሰላም ተፈጥሮ በተቻለ መጠን ሁላችንም የሀገሪቷ ችግርም ልንሸከም ይገባል ነው እና ይሄ ባለበት አሁን ለምሳሌ እንነጋገር፣ ይህን ጉዳይ እንወያይ ብለን ስንጠይቅ አስቸጋሪ ነው ለመወያየትም። ላይላውን ነው ለመወያየት የምንሞክረው። ውስጥ ገብተን ምንድን ነው የሚያለያየን? ምንድን ነው አንድነታችን ላይ ደግሞ ልንገነባው የሚገባንን? እነዚህን ሁሉ
አብጠርጥረን ልናውቅ ይገባል፣ ልንረዳ ይገባል። እና ስለዚህ ሌላው ተቺ ሌላው ደግሞ እንትን መሆን የለበትም እያለ ነው። እኛ እንግዲህ ቅድም እንዳልሽው ድባቡን ሁሉ ማስተካከል የሚቻለው ሁኔታዎች ሲፈቅዱ ነው። እና መንግስት በየቦታው እንግዲህ አሁን ያለው አገሪቷን የሚመራ መንግስት በብዙ መልክ ነው የሚፈጠረው። መንግስት በጉልበት የሚፈጠር መንግስት አለ፣ ህዝብ የሚያቋቁመው መንግስት አለ፣ ሁለቱንም አዋህዶ መንግስት ሆኖ የሚኖርም አለ። እና ስለዚህ ሁልጊዜ መንግስት እንዲያደርገን አይደለም። ህዝባችን ምን ያህል ነቅቶ ነው ይህን ችግር እየተሸከመው ነው? የሚሸከመው ዞሮ ዞሮ ህዝቡ ነው። ከዚህ ችግር ለመውጣት ህዝብስ ምን እያደረገ ነው? በትክክል መብቱን ያውቃል ወይ? ህገ መንግስቱን በደንብ አይቶታል ወይ? ፖሊስ አንቺን ሊያስርሽ የሚችለው 48 ሰዓት ነው። ከ48 ሰዓት ካለፈ በህገ መንግስቱ ላይ ወንጀለኛ ነው። ምንድን ነው የሚያደርገው? ፍርድ ቤት ያቀርባል። ካቀረበች በኋላ ወንጀለኛ ናት፣ ስለዚህ ነው ወንጀል ሰርታለች፣ ይህንን ኳሊፋይ አድርግ ይላል ፍርድ ቤት። ወንጀሉን በደንብ ግለጽ ወንጀሉን። እና ስለዚህ የዋስ መብት ሊሰጣት አይገባም፣ ልትወጣ አትችልም፣ ወንጀለኛ ናት። ፍርድ ቤት አይቶት ኦኬ ምርመራህን ልታገባድ ትችላለህ፣ ይህን አልቃን ሰጥቻለሁ ያለ ከዛ በኋላ ነው ሊያስርሽ የሚችለው። ዛሬ እኮ መንግስት ፍርድ ቤትም ከፈታ በኋላ ፖሊስ አይለቅሽም። ማን ነው ፍትህን በትክክል ህገ መንግስቱን የተረጉመው ብትይ እንግዲህ ግራ የሚገባ ጉዳይ ነው። ህገ መንግስቱ የሚለው ይሄ ነው። ፍርድ ቤት ፈቶታል። አቃቤ ህግ አይፈልገውም። 4 ዓመት የታሰሩ አሉ እኮ በዚህ ኦልሬዲ አቃቤ ህግም አልፈልገውም ብሎ ፍርድ ቤትም ፈቶ ፖሊስ አልፈታም አለ። ዛሬ ይህ ህገ መንግስት ካልተከበረ አሜሪካ እኮ የምንለው እኮ ትራምፕ ከህገ መንግስቱ በላይ አይደለም። ወረዳ ፍርድ ቤት አይደለም እንደ እሱ አይሆንም ያለውን ውሳኔ ሰጥቶበት ከዛ በኋላ ስለዚህ እንዲህ አይነቱን የወጣውን ህጋችንን በትክክል መተርጎም መቻል አለብን። ህዝባችን ለዚህ ደግሞ በደንብ አውቆ መታገል አለበት። ይሄ በሚሆንበት ፖለቲካ ፓርቲዎች ምንም ሊያደርጉ አይችሉም። ከህዝብ አካል የወጡ ናቸው፣ እዛው ናቸው፣ ህዝብ መሀል ናሉ። ሄድና ክሰስ እንዲያርግ ብሎ አመፅ ማስነሳት አይደለም። እንዲህ አይነቱንም ነገር ህዝብን ለማስተማር መድረክ ሲኖር ነው። መድረኩ የለንም። መድረክ በጠፋበት ህዝብና ፓርቲ ሊገናኝ በማይችልበት አጭበርባሪዎች በበዙበት አይነት ሆኖ ነው የሚገኘው። ሁላችን መደለያ ይሆናል እንጂ ስለ እውነት በእውነት ነገሮችን ለማካሄድ አስቸጋሪ ነው የሚሆነው። ልልሽ ፈልጌ ነው። ምን ያህል እጩዎች ነው እያስመዘገባችሁ ያላችሁት? ያው ተጀምሯል ነው አስመዝግባችሁ? እኛ 10 እጩዎችን ነው በፍንፍኔ አካባቢና በድሬዳዋና እንትን ያስመዘግበናል። የት? እሺ አዲስ አበባ፣ ድሬዳዋ። አዲስ አበባ ድሬዳዋን አስመዝግበናል። 10 እጩዎችን ነው። 10 በሌሎች አካባቢዎች በቃ ምርጫ ኦሮሚያ ውስጥ አልቻልንም እና አምቦ ከተማ፣ ጅማ ከተማ እናንተ አሁን ከተሞች ላይ አልቻላችሁ? አልቻልንም። ምክንያቱም ከተሞቹ ከገጠሮች ጋር የተያዙ ናቸው። ገጠርና ከተማ የተለያዩ ናቸው እኮ። አይ እንደው ከተሞች ላይ ከሆነ ከተሞች ላይ እንኳን የምርጫ ፉክክር ማድረግ አልቻላችሁ? ወደ ገጠሩ ባትገቡ አሁንም ዋና ከተሞች ላይ ነው ያላችሁ። ወጥተሻል እንዴ? ወጥተሽ ታውቂያለሽ? በደንብ አውቃለሁ። ወደ ገጠር ሄደሻል? ወደ ገጠር አልሄድኩም። ያለውን ሁኔታ ግን እናውቃለን። አዎ ሰላም እንደሌለ እናውቃለን። በጣም ጥሩ። እና ስለዚህ አሁን ትንሽ ከተማ ነች አሁን ወንድሜ ያለበት ቦታውን አልነግርሽም። እሺ ከተማ ገብቶ መመለስ አይችልም። ከከተማ ወደ ገጠር ስትሄጂ እዛ ያሉት አማጺያን አይ ወሬ ይዘን እኛ ያለንበትን ቦታ ለመጠቆም ሄደ አይደለም የመጣው ይላል። ፍዳውን ይበላል። ግብር 2 ቦታ ነው የሚከፍለው፣ ለመንግስት ይከፍላል፣ ለዛም ይከፍላል ህዝባችን። እና ከተማ ያለው ገጠር አይሄድም፣ ገጠር ያለው ከተማ አይመጣም። አሁን እንደ አጋጣሚ ሆኖ ገጠር ላይ ቡና ምናምን እርሻ ያላቸው ሰዎች ሄዶ ከገጠር ለመሰብሰብ አይችሉም። አሁን እናንተ ከተማ ላይ ብንወዳደርም ገጠር ያለው መጥቶ አይመርጠንም ነው ምርጫ ጣቢያው አንድ ላይ አይደለም። አዎ። እና ስለዚህ ይሄንን እንዴት ነው የምታረጊው? እኮ እዛ አካባቢ ያለውም እኮ ሄዶ እንዴት አድርጎ ይመርጣል? ተጽዕኖ ያደርግበታል እኮ ነገሩ። ስለዚህ ገዢው ፓርቲ ብቻውን ነው ማለት ነው አሁን እየተወዳደረ ያለው በዛ አካባቢ ላይ። ማን ያለ ከእናንተ ላይ በኦሮሚያ ላይ የሚንቀሳቀስ በምርጫ? ቅድም ፒክቸር ሰጥቼሻለሁ። ኦልሬዲ አሁን ወደ 70 አካባቢ ደርሰናል መሰለኝ ፖለቲካ ፓርቲዎች ቁጥራችን። በየቀኑ እየተፈበረቁ ናቸው። እና ስለዚህ ከእናንተም ከፍለ ወጡ አሉ።
አሁን አይደለ ለአዲስ ፓርቲ እየመሰረቱ ያሉ? አዎ ይኖራሉ። እነሱ ዲሞክራሲያዊ መብታቸው ነው። እንደዚሁ አይነት ነገር እንግዲህ ኦፌኮ ፓርቲ ውስጥ ማነው ምርጫ ውስጥ አልሳተፍም አለ አሳይ ነው ብለው የሚሄዱ አሉ። አሁን ቅድም እንዳልሽው ገጠር መምረጥ እስካልቻለ የኢትዮጵያ ህዝባችን ደግሞ እንደምታውቂው አሁን እንግዲህ ቁጥሩ ቀንሶ እንደሆነ አላውቅም 85% ድሮ ስንል ነበረ ዝቅ ብሎ ወደ 70 ይሁን ወደ 75 ይሁን ወደ 80 ዝቅ ብሎ እንደሆነ አላውቅም እንጂ አብዛኛው ገጠር ነው። ይሄ ህዝብ አብዛኛው ህዝብ ያለበት አካባቢ ምርጫውን በትክክል ካልመረጠ ምንድን ነው የሚሆነው? የማን መንግስት ነው የሚቋቋመው? አብዛኛው ህዝብ ባልተሳተፈበት። ይሄ ደግሞ በኦሮሚያ ቢሆን ኦኬ ኦሮሚያውን 178 ወንበር ነው ያለውና ቀንሺው። ትግራይ 23 አለው ቀንሺው 23 ነው 38 ሶሪ 38 አለው ይሄን ቀንሺው ሌላ ከ547 ውስጥ እና ጋምቤላ ጭቅጭቅ ያለበት ነው፣ ጦርነት ነው እዛ አካባቢ። ሶማሌም በከፊል ያው ነው። ኦልሬዲ አማጽያን ያሉት አለ የሶማሌና የጻብጪ አሁን ደግሞ ተመልሶ ወደ ትጥቅ ክፍል ገባሉ እያለ ነው። እና እነዚህን ሁሉ ለምን አናሰክነውም? ለምንድን ነው አገሪቷ የተወሰኑ ሰዎች መከራ የሚያዩበት? እንዴት እናስክነው የሚለው ነው ዋናው ነገር። ስለዚህ እንቀመጥና አሁን ችግሩ ምን መሰለሽ? እሺ ጉዳይ በምክክር ኮሚሽኑም የምናየው ጉዳይ አሁን ጥያቄ እሱ ነበር። እንዴት እናስክነው ብለን ስናስብ እናንተ ደግሞ እንዴት እናስክነው ተብሎ የመጣ መንገድ ውስጥ አንሳተፈም ብላችኋል። በጣም ጥሩ ጥያቄ ነው። ስለዚህ ስለማስከን ለማውራት እንዴት ነው ያላችሁበት ሁኔታ ይፈቅዳል ወይ? ሁልጊዜ በሂደት ነው ሁሉ ነገር የሚሳካው። ሂደቱ የተበላሸ ነገር መጨረሻው አያምርም። ሂደቱን ነው እኛ ቀደም ብለን እንትን የሆነው ምክክር ኮሚሽን እንደ መንግስት አቋቁሞ በመንግስት ደረጃ የሚሄድ አይነት አይደለም። ተወካዮቹ መርጦ አስቀምጦ ህዝብና ተወያይ የሚልበት አይደለም ብለን ከአሁን በፊት እዛው ህግ አውጥታችሁ እናንተ ለብቻ የምትመሩትና ኮሚሽን እንደሌላው አይነት አቋቁማችሁ የምትሄዱበት አይነት አይደለም። ይሄ ጉዳይ ህዝባችን የታሪክ ችግር አለበት፣ የህገ መንግስት ችግር አለበት፣ የክልል ችግር አለበት፣ የስርዓት ችግር አለበት። እነዚህን ነገሮች የአገሪቷ የተቋቋመችበት መሰረት መንግስት የተቋቋመበት መሰረቱ ራሱ ጥያቄ አለው። ይህንን ቁጭ ብለን እንፍታው። ይህን ለማድረግ ደግሞ ከሁሉ ነፃ የሆነ ሁሉ አካል ነፃ ሆኖ ይህንን ሊያካሂድ የሚችል አካል እንፍጠራል በፖለቲካ ፓርቲዎች ውስጥ። ይህን ስንል መንግስት ኦልሬዲ አዋጁን ይዞ መጣ። አዋጁን ሲያውጅ በህዝብ ተወካዮች ምክር ቤት ነው አዋጁን ያሳውጀው። በህዝብ ተወካዮች ምክር ቤት ደግሞ 98% ወንበሩን የያዘው ገዢው ፓርቲ ነው። ደሞዝ የሚከፍለው ገዢው ፓርቲ ነው። ሹመቱን የሚሰጠው ገዢው ፓርቲ ነው። ይህ ገዢ ፓርቲው በሚያደርጋቸው ነገሮች ሁሉ እዚህ አሃዱ ሚዲያ ለአንቺ ትእዛዝ ይሰጥሻል፣ ይህን አድርጊ ነው የሚልሽ። ከዚህ ውጭ ብትሆኚ የሙላቱን ስሜት ለመፈጸምና የአሃዱን እንትን አትችይም። ሁለታችንን እኩል አታይም። የራስሽን ድርጅትሽን ነው። እነዚህ ሰዎች ሌላ ሊያደርጉ አይችሉም። ሪፖርት የሚያደርጉትም ለዚሁ ነው። ዞሮ ዞሮ ለገዢው ፓርቲ ነው ሪፖርት የሚያደርጉት። እንዴት ይሆናል? ሊሆን አይችልም። ሜካኒዝም ቁጭ ብለን ኢንዲፔንደንት የሆኑ ቦዲዎች ይፈጠሩና ይህን ምክክር እናካሂድ። ይህ ምክክር አሁን አይደለም የተጀመረው። ከአሁን በፊትም ባደረግነው ቃለ መጠይቅ ውስጥ ከእናንተ ጋር 6ኛ ሀገር አቀፍ ምርጫ ከመካሄዱ በፊት እንወያይ፣ የሀገሪቷን ችግር ተወያይተን ከፈታን በኋላ ወደ ምርጫው ብንገባ ይሻላል፣ ካለዛ የድሮውን ጨዋታ እየተጫወትን እንሄዳለን፣ የሀገሪቷን ችግር አንፈታም አል የለም ወደ ምርጫው ገብተን ከዛ በኋላ ነው ወደ ምክክሩ እንሄዳለን ያሉት። ምርጫውን ካካሄን 3 ነገር ይገጥሙናል አላቸው። ሀገሪቷ አንደኛ ሰላም አታገኝም፣ ሁለተኛ ዲሞክራሲ አይወርድም፣ ሶስተኛ ሰላማዊ ወይም ሁናቴ በሌለበት ጥሩ የሆነ ልማት ሊካሄድ አይችልም። ልማት ካልተካሄደ ደግሞ ድህነት ነው፣ ረሃብ ነው የሚመጣ፣ ችግር ነው፣ ቸነፈር ነው የሚመጣ። ስለዚህ ይሄ ይቀጥላል፣ ችግራችንን አይፈታልንም። አሁን ተወያይተን በሚያግባቡን ጉዳይ ላይ አብረን ለመስራት፣ በማንስማማባቸው ጉዳይ ላይ ደግሞ ተስማምተን ለወደፊት እንደ ሆምወርክ ወስደን ሁላችንም ሰርተን አገሪቷን
ምርጫ እናካሄዳለን። ይሄ አልሆነም። በሰሜን የተፈጠረው ጦርነት በመጀመሪያ የተፈጠረው በኦሮሚያ ነው። ከዛ ወደ ሰሜኑ ሄደ። ከዛ አማራ አሁን እየተከተለ ነው። በየቦታው እንግዲህ ጦርነቶች አሉ እና ጦርነት የለም የምትይበት ቦታ አለ። ግጭት የሞላበት ሀገር ነው። አሁን ለምሳሌ ጦርነት ባንላቸውም ያው ግጭቶች አሉ። የህዝብ አለመስማማት አለ። እነዚህ ግጭቶች መንስያቸው ምንድን ነው? መንስያቸው ህዝብ በጠቅላላው የስልጣን ባለቤት የሆነ አካል የህዝብ ጉዳይ ነው። አንድ ቦታ ግጭት ሲፈጠር ግጭቱን ሶልቭ የሚያደርጉ ያው ህዝብ ነው። በእኛ ህገ መንግስታችን አሁን ለምሳሌ የወልቃይት ጠገዴን ጉዳይ ብትወስጂ መጀመሪያም ህገ መንግስቱን ተግባራዊ ካለማድረግ የተነሳ የፖለቲካ ፍላጎትን ግብ ለማድረስ ግለሰቦች እዛ ውስጥ ገብቶ ህገ መንግስቱን አፍርሶ የራሳቸውን ስርዓት በመፍጠር ያደረጉት ጉዳይ ነው። ይሄ ትክክል አይደለም። እኔ እዚህ ቦታ ነኝ፣ እኔ እዚህ ቦታ ነኝ ብሎ መወሰን ያለበት ህዝቡ ነው። ያን ህዝብ ነው ወስን ብለሽ የምታስቀምጪው። በነጻነት ፈለገበትን አካባቢ ሊሆን የሚችለው ህገ መንግስቱም የሚያዝ ነው። ያንን ተግባራዊ ማድረግ አልፈለጉም። ይሄ አንዱ ችግር ነው። በእኛ በየቦታው ግጭት ይፈጠራል። በኦሮሚያና በሶማሌ መካከል የድንበር ግጭት ይፈጠራል። በሀገራችን ኦልሬዲ ኢህአዲግ ያመጣብን ጣጣ በሶስት መንገድ ነው ህዝባችን እየተከፋፈለ ያለው። አንደኛ በሃይማኖት ምክንያት ህዝብ ግጭት እንዲፈጥር ይደረጋል። ሁለተኛ በድንበር እንዲጋጭ ይደረጋል። ሶስተኛ በማንነት ይደረጋል። አንደኛው ሲያበቃ አንደኛው ይቀጥላል። አንደኛው ሲያበቃ አንደኛው ይቀጥላል። በሃይማኖት ትንሽ የሆነ ነገር ይፈጠርና ህዝብ እንዲጋጭ ይደረጋል። እንደገና ደግሞ በድንበር እዛ አካባቢ ያሉ ካድሬዎች ያንተ እኮ እዚህ ነው ከሌ ወስዶብህ ነው ይብሉታል ህዝቡን። ህዝብ ደግሞ የመሬት ጉዳይ ሲነሳበት፣ ድንበር ጉዳይ ሲነሳበት በጣም በዛ ላይ አክራሪ ስለሆነ ህዝባችን ይሄን ሙግት ይቀጥላል። ምክክሩ ግን እነዚህን ችግሮች አይፈታም ነበረ? ይፈታ ነበር። ግን ገብቶ አይቶ አሁን ተአማኒነትን በተመለከተ ገለልተኝነትን፣ አሳታፊነትን ብዙ ሲነሱ ነበሩ። ምክክሩን በቅርበት ላይ የኮሚሽነር ሆነው የመጡት ሰዎች እንኳን ምንም አይነት የፖለቲካ ተሳትፎ አድርገው እንደማያውቁም የሚታዩ ናቸው፣ በተጨባጭ የታዩ ናቸው። መንግስት ስላቋቋማቸውና ተጠሪነታቸው ለሆነ እርግጠኛ ነሽ? አሁን ለተናገርሽው እስከማውቀው ነው። እኔ እንግዲህ እንደናንተ ፖለቲካ ውስጥ ስለሌለው የለም ስለሌለው ውስጡ እኔ እስከማውቀው ገለልተኛ ናቸው። ይኸውልሽ ኮሚሽኑ ሲመረጥ ይመስለኛል 632 ነው መሰለኝ ጥቆማ የተደረገው ተባለ። ከዛ ውስጥ 41 ሾርት ሊስት ነው። ከዛ ውስጥ የሚፈለጉ 11 ነው የኮሚሽነሮች ተባለ። እዛ ከ41 ውስጥ ከሌሉት ውስጥ ሌላ ከሜዳ ኦልሬዲ የገባ አለ። አሁንም ቢሆን እኮ ህዝብ የመረጣቸው አይደሉም እኮ አንዳንዶቹ የተጓደለ ቦታ የምተሞሉት እና ይሄ እኮ ጥንቃቄን የሚጠይቅ እኮ ነው። ዳኝነት ነው። ምን ክፍተት ታየበት ግን በስካሁኑ አካሄዱ? ኦኬ አሁን ለምሳሌ የሚግባቡ ሰዎች የሚመካከሩበት እንጂ ቅሬታ ያላቸው ሰዎች እዛ ውስጥ ገብቶ ሲነጋገሩ የሚሰሚ ጉዳይ የለም። ሁልጊዜ ከአፍሌትድ የሆኑ አሁን ከገዢው ፓርቲ ጋር የሚስማሙ ሰዎች ናቸው። ካድሬዎች እኮ ናቸው መርጦ። እናንተማ አንፈልግም አላችሁ እኮ አቶ ሙላቱ። ተቃርማላችሁ የምትባሉትም አልጠጋል ብዙ ፓርቲዎች አንፈልግም አሉ። አዎ ኢንዲፔንደንት የሆነ አካል ስላልሆነ ምንድን ነው ሄደሽ ብትወያዩ እኮ ጊዜ ከማጥፋት በስተቀር ምንድን ነው እርግጥ። ስለዚህ ተወያዮቹን እንደዚህ ናቸው ለማለት አያስችልም። እናንተ የላችሁ እዛ ላይ ክርር የሚያደርገው የለም። ይሄ ነገር ዳኝነቱን እኔና አንቺ ብንጣላ አንቺ ዳኛ መርጠሽ አምጥተሽ ሽማግሌ አምጥተሽ ይሄ ነው የሚሆን ብትይኝ እንዴት ይሆናል? እኔና አንቺ ልንታረቅ እንችላለን ይሆናል? ወይም እኔ መርጬ ባስቀመጥኩት ላይ ብትመጪ እውነተኛ ፍትህ ታገኛለሽ? አሁን እኮ ይሄ ወዴት ነው የሚሄደው? እናቱ የሞተበት አባቱ የሞተበት ልጅ ያጣች እናት ባል ያጣች ሴት ፍትህን የምትጠይቅበት እኮ ነው። ይሄ እንደው ዝም ብለን ተነጋግረን የምናልፈው ጉዳይ አይደለም እኮ። ነገ አሁን ያለውም ሁሉም የሚጠየቅበት ህግ ፊት የሚቀርብበት ነገሮችን ሁሉ የሚያመቻች ጉዳይ ነው የሚሆነው እና ስለዚህ ይህን ለዘለቄታው ማድረግ ደግሞ ገና ከሁኔታዎች ጥንቃቄ በተሞላበት አይነት ከሁሉም ንክኪ የሌለው አካል እዛ ውስጥ ሲገባ ነው ሊሆን የሚችለው። ወደ የምንፈልገው አይነት ነገር ማን ቢመርጠው ነበር ንክኪ የማይኖረው? ሁላችንም ህዝብ መረጠው እኮ አሉ። በህዝብ ምርጫ ነው። ማን ነው የህዝብ እኮ የመረጠው? ነገርኩሽ እኮ ህዝብ የመረጠው
632 ተጠቆመ። ከዛ 41 ውስጥ መጡ። ማን ጠቆመ? ዝርዝሩን አምጡልን። ግን ፖለቲካ ፓርቲዎች ብቻ ናችሁ ይሄንን ነገር ስታነሱ የተሰማ? አይ ህዝቡማ መረጥኩ አለ። ገለልተኛ የሚባሉ አካላት ነገር ሲያነሱ አልነበረም። እና እሺ፣ አይ ለመፍትሄው ካሰቡ አሁን የሚወያዩት ለውይይቱ የቀረበው እንትን በዚህ በጥር መጨረሻ ላይ ወይ እንግዲህ ውይይት በሚደረግበት ጊዜ ያንን የህዝብን ጥያቄ የሚፈታ አካል ከሆነ እኛ የምንጠይቀውን የኛን ጥያቄ የሚመልስ ከሆነ ሌላ ጥያቄ አይኖረንም። ይሄ አልተሟላም፣ የሀገሪቷ ችግር ይሄ ነው የምንላቸውን ነገሮች ሁሉ አሟልተው ከመጡ እኛ ስለሌለንበት ነገሩ ትክክል አይደለም ብለን የምንቃወም አይደለም። ምክንያቱም ብሔራዊ መግባባት እኮ እንደውም ኦፌኮ ቀድሞ ብሔራዊ መግባባት እያለ ሲጠይቅ ነበር እኮ ነበር አጀንዳው ነው። አዎ ሲመጣለት ሊሆን አልቻለም። እኛ የምናስብበት መንገድና ሊሆናል ብለን ያሰብነው ኢንዲፔንደንት የሆነ አካል ከሁሉ ገለልተኛ የሆነ አካል ሊሆን ይገባል ከሚል አንጻር ነው። እንግዲህ እነዚህ ኦልሬዲ ቅድም ነገርኩሽ አልቀበልም ከሚል በስተቀር አንቺ ጉዳዩ ትክክል አይደለም ከሚል አንጻር ነው ተቀበሉ፣ ያም ቢሆን ውሰዱት፣ ሂዱ፣ መጨረሻው ያው ነው እና ስለዚህ እንደነሱ ሆንሽብኝና ነው መከራማየው። አይ እሺ